ይሄ ታሪክ ከሰማችሁ በኋላ በሐሰት መማላችሁን ታቆማላችሁ። በሐሰት ለመማልም አታስቡም። ይሄን ታሪክ ለሌሎች እንዲዳረስ ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንትም የአባ አንስጣስዮስ ረድኤት በረከታችሁ ይደርብን እያላችሁ ጻፉልኝ። ዲስራክ ቲዩብንም ሰብስክራይብ በማድረግ ቤቱን ደግፉት። አሁን የካቲት 27 ወደሚከበሩት ወደ አባ አንስጣስዮስ ታሪክ እናልፋለን። ይህ ቅዱስ በትምህርቱ ዓለምን የመላ ሲሆን በታላቁ ንጉስ በቆስጠንጢኖስ ዘመን የነበረ ነው። የከበሩ ቅዱሳን ሊቃውንት አባቶች በኒቂያ ከተማ የአንድነት ስብሰባ ባደረጉ ጊዜ በዚህ ጉባኤ ላይ ከተገኙት 318 ቅዱሳን ሊቃውንት ውስጥ የአንጾኪያ ሊቀ ጳጳሳት የሆነው አባ አንስጣስዮስ አንዱ ነው። በዚህ ጉባኤ ላይ ቅዱሳን ሊቃውንት ከአርዮስን መክረው ዘክረው አስተምረው አልመለስ ቢላቸው ምዕመናንን እንዳይበክል አውግዘው ለይተውታል። ቅዱሳን የከበሩ አባቶችም ሃይማኖትን አጽንተው ሥርዓትን ሰርተው ወደ ሀገራቸው በተመለሱ ጊዜ ከኤጲስቆጶስነት ሹመት የተሻሩት ከአዲያኑ ወደ ኢየሩሳሌም የሚሄዱ መስለው መጥተው ወደ አንጾኪያ ከተማ በአንዲት አመንዘራ ሴት ዘንድ ተሰበሰቡ። ለዚህችም አመንዘራ ሴት ብዙ ገንዘብ ለመስጠት ቃል ገብተው በአባ አንስጣስዮስ ላይ በሐሰት ነገር ሰሩበት። ሴቲቱም ወደ ቤተ ክርስቲያን ከገባች በኋላ አባ አንስጣስዮስ ከእርሷ ጋር እንዳመነዘረ የወለደችው ልጅ የእርሱ እንደሆነ አስመስላ ለካህናቱ ለሕዝቡ ሁሉ እንድትናገር አግባብተው በገንዘብ ደለላት። እርሷም ለሕዝቡ ይህንን ስትናገር ሕዝቡ አላመኗትም ነበርና አንቺ ሐሰተኛ ነሽ፣ በዚህ ቅዱስ አባት ላይ ይህንን ሐሰት ተናግረሻልና በከበረ ወንጌል ብለሽ ተገዝተሽ ካልነገርሽም በቀር ቃልሽን አንቀበልም አሏት። እርሷም ስለ ገንዘብ ፍቅር በሐሰት ማለች። ከዚያም በኋላ ከአዲያኑ ለንጉሱ ነግረው በሐሰት ከሰው አባ አንስጣስዮስን ከመንበረ ሲመቱ ወደ አጥማኪያ ደሴት አሳደዱት። በስደትም ሳለ በዚያው አረፈ። ነገር ግን እነዚህ ከአዲያን የክብር ባለቤት መድኃኔዓለም ክርስቶስን ከመለኮቱ ባህሪ ለይቶ ፍጡር ነው ብለውታልና ዳግመኛም ይህን ንጹሕና ቅዱስ አባት አንስጣስዮስን ከአመንዝራ ሴት ጋር አንድ ሆኖ በሐሰት በዝሙት ከሰው አሳደውታልና እግዚአብሔር ቸል አላላቸውም። አባ አንስጣስዮስ ካሳደዱ በኋላ ያቺ አመንዝራ ሴት ጭንቅ በሆነ ደዌ ተያዘች። ብዙ ዘመንም ተሰቃይታ ለሞት በደረሰች ጊዜ ይህ ሁሉ መከራ የደረሰባት በከበረ ወንጌል በአባ አንስጣስዮስ ላይ በሐሰት ስለመሰከረች እንደሆነ ተገነዘበች። በአንጾኪያም ሰዎች ሁሉ ፊት ኃጢአቷን ተናግራ በደሏን አመነች። እንዲህ ማለቻቸው፣ ይህ ቅዱስ አንስጣስዮስ ከዝሙት ንጹሕ ነው። እነዚህ ከአዲያን ብዙ ገንዘብ ሰጥተውኝ በእርሱ ላይ ሐሰት እንድናገር በከበረ ወንጌል